አርሰናሎችን መበቀል ፈልጋለሁኝ እጅግ በጣም በሚያሳዝን ሁኔታ አርሰናሎች አምና እኛን ከውድድር ውጪ አድርገውናል። ከዛ በተጨማሪ እንደዚሁም ደርሶ መልስ በሜዳቸውም አሸንፈውን እንግዲህ ከውድድር ውጭ እንዳደረጉን አረሳውን በፍጹም። ስለዚህ ያቺን ቀን እያስታወስኩ አርሰናሎች በዘንድሮ የውድድር ዓመት በሩብ ፍጻሜው አሊያም ደግሞ በጥሎ ማለፉ አሊያም ደግሞ በግማሽ ፍጻሜው ከኛ ጋር እንዲገናኙ ምኞቴ ነው። እነሱን በቅርብ ዓመታት አግኝቻቸው በቀላችንን ባሳርፍባቸው እጅግ በጣም ደስ የሚለኝ ነገር ነው። ይህ ነገር ሳይውል ሳያድርና እንደዚሁም ረጅም ዓመታት ሳይቆጠሩ አርሰናሎችን መግጠም ፈልጋለሁኝ። ዘንድሮ ቢሆን ደግሞ እጅግ በጣም ደስ የሚለኝ ነገር ነው። አምና ያደረጉንን ነገር ዘንድሮ ብንመልስላቸው እጅግ በጣም እርካታን አገኛለሁ በማለት እንግዲህ የሪያል ማድሪዱ ኮከብ ጁድ ቤሊንግሃም አርሰናሎችን መበቀል እንደሚፈልግና እንደዚሁም በዘንድሮ የውድድር ዓመት ከአርሰናል ጋር ጥሎ ማለፉ ላይ አሊያም ደግሞ ሩብ ፍጻሜው ላይ መገናኘት እንደሚፈልጉ ሀሳብ አስተያየቱን ሰጥቷል። እናንተስ ምን ትላላችሁ? አርሰናል ከአውሮፓ ሻምፒዮንስ ሊጉ ንጉስ ከሪያል ማድሪድ ጋር ደግመው ቢገናኙ ማን ጥሎ ማለፉን የሚያልፍ ይመስላችኋል? ሀሳብ አስተያየታችሁን ኮመንት ሴክሽን ላይ አስቀምጡልኝ። እንደዚህ አይነት አጫጭር ስፖርት መረጃዎች እንዲደርሳችሁ የፕላስ ምልክቱን መጫናችሁን እንዳትረሱ። ይመቻችሁ። ገነር ሳቬ ጉዳይ